የአሜሪካ መንግስት ልኡክ እና የኤርትራ መንግስት ልኡክ ሁለቱም በአጋጣሚ ሊባል በማይችል ደረጃ በካይሮ ተገኝተዋል። ይሄ ግንኙነት በካይሮ በኩል የተሰጠው መግለጫን ስመለከት በካይሮ እና በኤርትራ መካከል ከዚህ በፊት የተደረጉ ስምምነቶች እና ቀጣይ ክፍሎች ላይ ውይይትና ወደ ትግበራ ሂደት እየተገባ መሆኑን የሚያሳዩ መግለጫዎች ወጥተዋል። በኤርትራ በኩልም እነዚህ መግለጫዎች መሰጣታቸውን ተመልክቻለሁ። ግን ደግሞ ከአሜሪካ ልዩ ልኡክ ጋር ደግሞ እንደዚሁ ያደረጉትን ውይይት እንደዚሁ በሌሎች አጀንዳዎች በተለይ ቀጠናውን በተመለከተ የተደረጉ ውይይቶች መሆናቸውን ሰምተናል። በድር አብዱላቲ ፕላስ የአሜሪካው ስፔሻል ኤንቮይ የአፍሪካና የመካከለኛው ምስራቅ ኤንቮይ የሆኑት ማሳድ ጳውሎስ የተነጋገሩባቸውን ጉዳዮች ስመለከት ጉዳዮቹ ከሱዳን ጉዳይ አልፎ በኢትዮጵያ ጉዳይ ላይም እንደዚሁ መነጋገራቸውን የሚያሳዩ መረጃዎች አሉ። የኤርትራው የውጭ ጉዳይ ሚኒስትር እዛ መገኘታቸው የኢንፎርሜሽን ሚኒስትር እዛ መገኘታቸው አጋጣሚ አይደለም ነው። በኤርትራና በአሜሪካ መካከል እንደዚሁ ተናጥላዊ ንግግር እየተደረገ እንዳለ መለከታለሁ። ፕላስ የዚህ በግብጽ እና በኢትዮጵያ መካከል በሚደረገው ንግግር ውስጥም ኤርትራን ታሳቢ ያደረገ ለምሳሌ ትናንትና ከትናንት ወዲያ ሲወጡ የነበሩ የጋራ አቋም መግለጫዎችም ነበሩ በግብጽ እና በኤርትራ በኩል። እነዛም የሚያሳዩት ተናጥላዊ ቢመስሉም የእያንዳንዱ ምክክር በግብጽና በኤርትራ መካከል በግብጽና በኤርትራ በኤርትራና በአሜሪካና በግብጽ መካከል የሚደረጉ ውይይቶች ተናጥላዊ ቢመስሉም ዞሮ ዞሮ በቀጠናው ላይ ያሉ በርካታ ጉዳዮችን በአንድ በሌላ መንገድ የሚዳስስ ሆኖ ታገኙታላችሁ። ግብጽና ኤርትራ በጋራ ግን ያንጸባረቁት አቋም ሁለት ነው። በተለይ ደግሞ የቀይ ባህርን ደህንነት በተመለከተ ሊቶራል ስቴትስ የሚሏቸው የቀይ ባህርን የሚያዋስኑ ሀገራት ብቻ በቀጥታ የሚያገባቸው መሆኑን በግልጽ የሚያመለክት ነው። ሌላ ደግሞ በተለይ በቀጠናው ላይ ሱዳንን ማስመልክቶ ያላቸው አቋም የሱዳንን ሉዓላዊነትና አንድነት ታሳቢ ያደረጉ ስምምነቶችን እና ሂደቶችን ብቻ እንደሚደግፉ የጋራ አቋም የያዙባቸው ሁኔታዎች እንዳሉ ትመለከታላችሁ። ዞሮ ዞሮ ጥምረቱ በጸረ አብይ ትብብሮችን በከፍተኛ ደረጃ እያሳደገ ያለ እንደሆነ ትመለከታላችሁ። በኤርትራና በአሜሪካ መካከል መቀራረብ ወደ ፎርማል ኔጎሽዬሽን ወይንም ሴትልመንት እየተገባ እንዳለ ይሄም የመጀመሪያ ወይ ሶስተኛ ከመጀመሪያ አልፎ ወደ ሶስተኛ ጊዜ እየሆነ ያለ ግንኙነት በተለይ ኦፊሻሊ ባለስልጣናቱ ተገናኝተው ሲመክሩ ከአንድ ጊዜም 2-3 ጊዜ እየሆነ መምጣቱን የሚያሳይ ነው። ይሄ ማለት ፖለቲካሊ በጣም በርካታ ነገር ነው በነገራችን ላይ። ዛሬ በብልጽግና በኩል ከትናንት ጀምሮ በተለያዩ ሚዲያዎች ላይ በዓለም አቀፍ ሚዲያዎች ላይ የብልጽግናን አቋም የሚያንጸባርቁ ኤርትራንና ሱዳንን የሚከሱ ግብጽን የሚከሱ በርካታ ጽሁፎች እየወጡ እንዳሉ እመለከታለሁ። በዋናነት ግን ብልጽግና የሚያቀርበው በአሜሪካና በግብጽ መካከል በኤርትራና በአሜሪካ መካከል ግንኙነቶች አሉ ሲባል ብልጽግና በጣም ፓኒክ ያደርጋል። ብልጽግና በምንም አይነት መንገድ በአሜሪካና በኤርትራ መንግስት መካከል ግንኙነት እንዲፈጠር አይፈልግም። ኤርትራ እንዲገለል ነው የሚፈልገው። በአሜሪካና በኤርትራ መንግስት መካከል ምንም አይነት ግንኙነት በአሜሪካ ኢንትረስት ላይ እንግዲህ አሁን እንደ ብልጽግና ቢሆን የተሻልነው የኃይል አማራጮች እኛንን በቀጠናው ላይ ስለዚህ እኛን አልፋችሁ ከኤርትራውያን ጋር አትገናኙ። እኛ ለቀይ ባህር ደህንነትም ይሁን በሶማሊያ ላጋጠሙ ችግሮችም ይሁን በሱዳን ለሚያጋጠሙ ችግርም ይሁን ለሁሉም ቀጠናዊ ጉዳዮች እኛ የተሻለን አማራጮች ነን ነው ብልጽግና የሚለው። ስለዚህ ኤርትራ እንደተገለለ እንዲቆይ ነው በተቻለ መጠን ጫና የሚያደርገው። ግን አልፎ ተርፎ እንቅስቃሴ ግን ከተጀመረ የቀይ ባህር ደህንነትን ከኤርትራ ኃይል ውጪ ማሰብ አንችልም። ሌላኛው ጉዳይ በሱዳን ላይ ከኢትዮጵያ ይልቅ የተሻለ ተጽዕኖ መፍጠር እየቻለ ያለው ኤርትራ መንግስት ነው። ብርሃን ኤርትራ ነበር ከትናንት ወዲያ። ስለዚህ ከነ አብይ አህመድ ይልቅ ሱዳን ላይ ተሰሚነት ያለው ኤርትራ መንግስት ነው። ከነ አብይ አህመድ ይልቅ ሶማሊያ ላይ የሚታመነው ኤርትራ መንግስት ሆኖ መጣ። ከነ አብይ አህመድ ይልቅ ከግብጽ ጋር ጠንካራ ግንኙነት ያለው ኤርትራ መንግስት ሆኖ መጣ። ከነ አብይ አህመድ ይልቅ ከጅቡቲ ጋርም ጠንካራ ግንኙነት ያለው የግብጽ መንግስት ሆነ። በሶማሊያ ትልቅ ሰራዊት ያለው የግብጽ መንግስት ሆነ። ኦልሞስት 10,000 ሰራዊት አስገብቷል ሶማሊያ ላይ። ለወትሮ ኢትዮጵያ የምትታወቅባቸው አካባቢዎችን ሳውዝ ዌስትን ጨምሮ በርካታ አካባቢዎች ላይ የግብጽ ሰራዊት ነው እየሰፈረ ያለው። የባይዶዋን ኤርፖርት ይዘዋል የግብጽ ሰራዊት። ዌር ኢዝ አብይ? ቀጠናው ላይ የት ነው ያለው? ደጋዳሞት ገባው እያለ ፎቶ እየለቀቀ ነው እኮ ጀነራሎቹ፣ የአብይ አህመድ ጀነራሎች ሰልፊ እየለቀቀ የአማራን ህዝብ እያወደምኩ ነው እያለ ፎቶ እየተነሳ ቢኤም ሮኬት ፊት ነው ፎቶ የተነሳው መሐመድ ተሰማ። ለታሪክ ይቀመጥ እሱ ፎቶ። በነገራችን ላይ በደንብ ያዙት። የት ነው አብይ አህመድ እና ሰራዊቱ ብትሉኝ አማራ ላይ ጅምላ ጦርነት አውጆ እየባዘነ ይገኛል። የና አብይና የነ ሽመልስ ዛቻ ላይ ነው? አማራና የትግራይ ህዝብ ላይ ነው። የነሱ ዛቻ እዛ ላይ
ቀጠናውን ለሌሎች ኃይሎች ትተውታል። በሚዲያ ከሚንጫጩት ጫጫታ በላይ ምንም ቀጠናው ላይ ማድረግ የማይችሉበት ደረጃ ላይ ደርሷል። ከነሱ ይልቅ ኢትዮጵያ ውስጥ የሚታገሉ ኃይሎች በቀጠናው ላይ የተሻለ ተጽዕኖ መፍጠር የሚችሉበት ደረጃ ላይ ተደርሷል። ይሄ ምክክር ኮሚሽን ተብሎ እየተደረገ ያለውን ምክክር ብልጽግና የሚያባክነው ከሆነ እና በሀገር ላይ ሌላ ክደት የሚፈጸምበት እድል የሚፈጠር ከሆነ ሀገሪቱን ለከፍተኛ አደጋ ሊዳርጋት እንደሚችል የሚያመላክት ጽሁፍ በዛ ገጽ ላይ ተቀምጦ ተመልክቻለሁ። ምንድነው የሚለው? ትንሽ ሐሳቡን ለማጋራት ያህል ይሄ ዲያሎግ ፌል የሚያደርግ ከሆነ እና የተጠበቀውን ውጤት የማያመጣ ከሆነ ያለውን ሁኔታ ማስቀጠል እና ያለውን ሀገሪቱ ውስጥ ያለውን ፖለቲካዊ ሁኔታ ለማስቀጠል ፍላጎት የሚያሳይ ከሆነ ሌጂቲሜቲንግ ሪቹዋል while armed conflict elite mistrust እና regional exclusion ባለበት ምንድነው የሚለው? ይሄን ያህል አለመተማመን በሰፈነበት ሀገር፣ ይሄን ያህል ጦርነት ባለበት ሀገር፣ በዚህ ደረጃ ክልሎች በተገለሉበት ሀገር ይሄ ብሔራዊ ምክክር ኮሚሽን ወይንም የምክክር ለኢትዮጵያ ሰላም ጦርነትን ለማስቆም የሚያስችል መፍትሄ ካላስቀመጠ በሀገሪቱ ውስጥ የተንሰራፋውን ከፍተኛ መገለልና በህዝቦች ዘንድ የተፈጠረውን ቅራኔ መፍታት ካልቻለ እና በሀገሪቱ ውስጥ የተገለሉ በርካታ ኃይሎችን significant actors እነሱን ማምጣት ካልቻለ እና በሚሳተፉ ኃይሎችን ቦይኮት የሚደረግበት እድል ከሰፋ ይሄ ጉዳይ የሀገሪቱ ብሔራዊ ስጋት ይሆናል የሚል መልእክት በዛ ጽሁፍ ላይ ሰፍሯል። ይሄም ኢትዮጵያን ለውጪ ለቀጠናዊ ጉዳዮች በከፍተኛ ደረጃ እንድትጋለጥ ለኤክስተርናል ኤክስፖዠር የሚዳርጋት መሆኑን ሪጂናል እና ኤክስተርናል ፓወሮች ያለምንም ስጋት ይሄንን ሌጂቲሜሲ ጋፕ ሀገሪቱ ውስጥ የሚፈጠረውን አደጋ ለሚፈልጉት ዓላማ እንዲጠቀሙበት እድል የሚከፍት መሆኑን በግልጽ አመላክቷል። ይሄ ጽሁፍ ከባድ ዋርኒንግ ነው ያስቀመጠው። ይሄ ናሽናል ዳያሎግ is a battle for strategic autonomy ነው የሚለው። ከዚህ በፊት እኛ የምንናገራቸውን በኤቢሲ በተደጋጋሚ የምንናገራቸውን ሐሳቦች ያንጸባረቀ ነው። በነገራችን ላይ ይሄ ጽሁፍ የኢትዮጵያ ተጋላጭነት ከፖርት ከኮሪደር ከቀይ ባህር ወይንም ደግሞ ከሌሎች የሚመጣ ከኤክስተርናል የሚመጣ እንዳልሆነና ኢትዮጵያ በውስጥ ያጋጠማት ፈተና ለውጭ ተጋላጭነቷ ትልቅ ምክንያት እንደሆነ በግልጽ የሞገተ ነው። እንዲህ አይነት ጽሁፍ በብልጽግና ተቋማት ብልጽግና በሚዘውራቸው ተቋማት ሲስተጋባ ተመልክቼ አላውቅም። አደጋውን በግልጽ ያስቀመጠ ነው። ይሄን እድል ያለውን ነገር እናስቀጥላለን። እዚህ ሀገሪቱ ውስጥ ያለውን ነገር ምንድነው የሚለው? ፌለር ሞዴል is cooperative legitimation ይልና if the dialogue becomes a managed exercise ብልጽግና በሚቆጣጠረው መንገድ ይሄ ነገር ተግባራዊ የሚደረግ ከሆነ አሁን ያለውን if it validates existing political arrangements አሁን ያለውን ፖለቲካዊ ሁኔታ የሚያስቀጥል ከሆነ it would not merely disappoint domestic constituencies የኢትዮጵያን ህዝብ ብቻ ሳይሆን የሚያሳፍረው it would weaken Ethiopia's sovereign claim ነው የሚለው። የኢትዮጵያን ሉዓላዊነት በከፍተኛ ደረጃ ያዳክማል ይላል። and ለውጪ ተጋላጭነት ሀገሪቷ በከፍተኛ ደረጃ ናሽናል ኦነርሺፕ እንዳይኖራትና የራሷን ጉዳይ በሀገሪቱ ውስጥ የገጠማትን ችግር መፍታት የማትችል በቀጠናው ላይም አቅም የሌላት ሀገር እንድትሆን ያደርጋታል ነው የሚለው። ስለዚህ ይሄ ኮሚሽን እነ ብልጽግና ያቦኩና ያጨማለቁት እና አብይ አህመድና እነ ሽመልስ እንደፈለጉ ያመሱት ያሉት ነገር ይዞ ይመጣዋል። አሁን እነሱ የሚፈልጉትን ፖለቲካዊ ጉዳዮቻችንን እናስቀጥልበታለን ብለው ቢመጡበት ጉዳይ ከሆነና አሁን ያለውን ሁኔታ የሚያስቀጥል ከሆነ ጦርነትን ካላቆመ ሀገሪቱን ወደ ተሻለ ሰላምና ሽግግር የማይመራ ከሆነ ይዞ የሚመጣው የከፋ አደጋ ደግሞ የኢትዮጵያ ናሽናል የሶቨሬኒቲዋ ዋነኛ ትሬት አደጋን ይዞ የሚያዋልድ ሆኖ ይመጣል እያለች ኤማን ፈሪድ በዚህ ጽሁፍ ትሞግታለች። ተጠንቀቁ እያለቻቸው ነው። በውጭ ጉዳይ ኢንስቲትዩት ገጽ ላይ ነው የወጣው ይዙ። ከቅርብ ጊዜ ወዲህ ግን ቴዎድሮስ ሁነኛ ፈተናዎች ገጥመውት እንደነበረ መቼም ብዙዎቻችሁ የምትረዱት ነው። እኔ ፕሮግራም አልሰራበትም። አንዳንዴ ችግሮች ሲያጋጥሙ ለአማራ ችግር ብርቁ ስላልሆነ መጥቼ ሚዲያ ላይ አላለቅስም። ምክንያቱም እንዴት እንደሚፈታ ስለማቀው ከኛ አስተሳሰብም በላይ የሚሆን ችግር ይገጥመናል ብዬ ስለማላስብ ባይዘው የገጠመን ፈተና የትኛውን ፈተና ለኔ አሁን የምናያቸው ማናቸውን ፈተናዎች በጣም በትንሽ ሐሳብ ጊዜ ወስዶ በማሰብ የሚፈቱ ችግሮች ናቸው። አማራ በዘመናችን ገጥሞን የማያውቅ የተለየ ፐዝል የገጠመ እጅግ በጣም ዲስኦሬንት የሚያደርግ እጅግ ፈታኝ ሁኔታ አስበንና አልመን አቅደን የማንፈታው ነገር እንደገጠመን እየመጣን በተለያየ ቦታ ላይ ማልቀስ ተገቢ ነው ብዬ አላምንም። አመራሩ ጊዜ ከወሰደ ሊፈታው የማይችለው ምንም ነገር አማራን አልገጠመውም ብዬ ነው ማምነው። ከአማራ ህዝብ አቅም በላይ የሆነ የኢትዮጵያ ችግር አለ ብዬ አላምንም።
ከአማራ ህዝብ በላይ የሆነ የአማራ ችግር በፍጹም ሊኖር አይችልም። ከአማራ ህዝብ በላይ የሆነ የቀጠናው ችግር አለ ብዬ አላምንም። የኛ ችግር የነበረው ተቀራርቦ መነጋገር፣ መተማመን፣ ከዛ በኋላ ያጋጠሙንን ፈተናዎች የምንፈታበትን ስትራቴጂ በጋራ መቀየስ ላይ ነው የነበረው ችግር። እነዛን ችግሮች መቅረፍ የሚያስችል አቅም አለ ብዬ ስለማምን በተለይ ቴዎድሮስ ላይ ችግሮች አጋጥመው ችግሮችን ለመፍታት ረዘም ያለ ጊዜ ሊወስድ ይችላል የሚል ችግር ያጋጥመዋል ብዬ ከማላስባቸው እዞች አንዱ ቴዎድሮስ እዝ ነው። ምክንያቱም በጣም በርካታ ማውቃቸው እጅግ ማከብራቸው በጣም እና እምጓጓላቸው ማለት ነው ወጥተው ኢትዮጵያን እስኪያገለግሉ ድረስ እነዚህ ልጆች ብዬ እምጓጓባቸው ልጆችም ጭምር ያሉበት ቦታ ነው። በነገራችን ላይ ማለት በጣም የሚያሳሱ ልጆች አሉ። በእውነት በደንብ የተማሩ ለምን በዛ ቦታ እንደተገኙ የሚያውቁ ጥሩ ዝግጅት ያደረጉ ልጆች ያሉበት እና እንድናርፍ የሚያደርገን አእምሯችን እንዲያርፍ የሚያደርጉ ልጆች ያሉበት እና ጠላት በቅርብ ጊዜ ቴዎድሮስ እና ቴዎድሮስስ ችግር አጋጥሞታል። የውስጥ አንድነት ችግር አጋጥሞታል። አካባቢነት ፕሮቪንሻሊዝም አጋጥሞታል። በዚህም ምክንያት ባልተደራጀበት ችግሩን ባላከመበትና ባልፈታበት ሁኔታ ከበባ ፈጽምበትና ይሄንን አካባቢ ባዳፈን በሌላ አካባቢ ላይ ያለው የአማራ ናሽናሊዝም ራዲየት ሊያደርግ አይችልም። ስለዚህ አማራን እዚህ አካባቢ ላይ መድፈቅ ከቻልኩኝ በሌሎቹ አካባቢ ላይ ያለውን በተናጠል ደግሞ ጋፈጠዋለሁ ብሎ የተለየ ስትራቴጂ አይደለም የምናውቀውን አይነት ስትራቴጂ ነው ያዘው። ግን ደግሞ መጠነ ሰፊ የሆነ ወታደራዊ ዘመቻ በዚህ አካባቢ ላይ እንዳወጀ ትመለከታላችሁ። ይሄ ላለፉት 50-60 ዓመታት ኢትዮጵያ ችግሮች ባጋጠማቸው ጊዜያቶች ውስጥ ጎጃም ላይ የተደረገ ትግልንና የማህበረሰቡን በትግል ውስጥ የነበረውን ሚና ጠንቅቆ ካለመረዳት በየዘመኑ የሚፎርሹ መንግስታት ስለሚነሱ ዛሬም እነ መሐመድ ተሰማ እዛ አካባቢ ላይ የሚያደርሱት ነገር ከዛ በታሪክ ከተሳሳት ውስጥ እንደ ጣሊያን ጦር አመራሮችና ወታደሮች የተለየ ነገር ይዘው እንዳልመጡ እንገነዘባለን ማለት ነው። ዛሬም የሚደረገው ዘመቻ ትላንት ያልተደረገ ዘመቻ አይደለም። ምንም የተለየ ውጤት የለውም። በተመሳሳይ ሁኔታ አንድ ነገር ደጋግሞ የመሞከር አይነት ሁኔታ ካልሆነ በስተቀር ማለት ነው። ገቡ ትላንትና ገብተናል በሚል በከፍተኛ ደረጃ ፕሮፓጋንዳ ነዙ። አሁን ደግሞ ነፍስ አውጭኝ ውስጥ ገብተው ወይንም ደግሞ ራሳቸውን ለማዳን ከፍተኛ ርብርብ እያደረጉ እንዳሉ እየሰማን ያለ ነው። በተለይ ቴዎድሮስ እዝ ያለበትን ታሪካዊ ኃላፊነት ያለበትን ታሪካዊ ቁመና በደንብ ማወቅ አለበት ብዬ ነው የማስበው። በአማራ ትግል ውስጥ እኔ በጣም ኦፕንሊ ነው ይሄንን ጉዳይ ሁልጊዜም የምናገረው። ቴዎድሮስ እዝ ዝም ብሎ ተራ እዝ አይደለም። ዝም ብሎ የወታደራዊ እንቅስቃሴ ወይንም ወታደራዊ እንቅስቃሴ በማድረግ ዝም ብሎ ጠመንጃ ለመሸከም የወጣ ኃይል አይደለም። ከመጀመሪያው ጀምሮ በአማራ ትግል ውስጥ የነበረው ሚና ኢንዲስፔንሳብል የማይተካ ሚና ነው ያለው። ይሄ እዝ የአማራውን አንድነት በመሰብሰብ ረገድ የአማራውን ኃይል በተለያየ አካባቢ ላይ ከተበተነ ኃይልነት ወደ ማዕከል ያለው ወታደራዊ እዝነት እንዲሰበሰብ በማድረግ ረገድ የተወጣው ሚና ታሪካዊ ሚና ቀላል አይደለም። በጣም በርካታ የተማሩ ወጣቶችን የያዘ በጣም ሰፊ ስፍራን ተቆጣጥሮ የሚሰራ ትግሉን ፖፑላር ያደረገ በትግሉና በህዝብ መካከል ያለውን ቁርኝት በከፍተኛ ደረጃ ያሳደገ እያንዳንዱ የህብረተሰቡ አካል ለምን ይሄንን ትግል እንደሚያደርግ በቂ ግንዛቤ ላይ እንዲደርስ ያስቻለ ሰው አውቆ እንዲታገል ማህበረሰቡ የመጣበትን አደጋ ተገንዝቦ በዛው ልክ ለራሱ ነፃነት ዋጋ እንዲከፍል እንዲታገል ማሳመን የቻለ ነው። የቴዎድሮስ እዝ መነሳት የአማራ መነሳት ነው። በነገራችን ላይ በሌሎች አካባቢዎች ላሉ የአማራ ኃይሎች የብርሃን ጮራን ይፈነጠቀ ነው። የሚያስተጋባ ድልን ያስተጋባ ነው። ቀላል ሚና አልነበረው። ይሄ አገዛዝም እዛ አካባቢ ላይ ይቀጣጠል የነበረውን የአማራ ናሽናሊዝም ክራሽ ለማድረግ ያላደረገው ያልቧጠጠው ነገር የለም። ያልመደበው ገንዘብ የለም። አመራሩ ላይ ያላደረገው ዘመቻ የለም። እጅግ በጣም መጨረሻ ላይ ዘመቻ አድራጊዎቹ ሰለቻቸው ይመስለኛል። አገዛዙም ሰለቸው። ሊበትነው ያላደረገው ጥረት የለም። ባለሀብት ያልተላከ ሃይማኖት አባት ያልተላከ ሽማግሌ አልነበረም። ቴዎድሮስን ማፍረስ ሙሉ የአማራን ትግል በበተን ይቆጠር ነበር። በኋላ ቴዎድሮስ የራሱን የትግል ችቦ ከለኮሰ በኋላ ለሌሎች ወንድሞች መጠናከርና በሌሎች አካባቢዎች ላይ ተመሳሳይ ኤግዛክትሊ የቴዎድሮስን አይነት እንቅስቃሴ እንዲደረግ እድልን የፈጠረ ጥረቶችን በማድረግ በሁሉም አካባቢ ላይ ወጥነት ያለው ጠንካራ ትግል እንዲደረግ በማድረግ አሁን ምስራቅ አማራ ላይ ምንም ጥርጥር እንዳይኖርህ ያደርጋል። አሁን የምስራቅ አማራ ላይ ምኒልክ እዝ ላይ ምንም ስጋት የለውም። አማራው ትግሉን የት እንደሚያደርሰው በግልጽ መናገር ትችላለህ። አያያዙን አይተህ ውጤቱን መናገር ስለምትችል ማለት። አሁን በላይዝ እየሄደበት ያለው መንገድ ተመልከቱ።
ሸዋ ላይ አሳምነው እየሄደበት ያለውን መንገድ ተመልከቱት። አልፎ ተርፎ ቢዛሞ ላይ ያለውን ተመልከቱት። ምን አይነት መሰረት እየያዘ እንደመጣ ማለት ነው። በጣም በርካታ ጀነራሎች፣ በጣም በርካታ ጦር፣ በርካታ ኮሎኔሎች አሉ የሚባሉ የብልጽግና የጦር አጋፋሪዎች በሙሉ ተሰናድተው ዘምተዋል። ሮኬቶችን ይጠቀማሉ፣ ከባድ መሳሪያዎችን ይጠቀማሉ። ህብረተሰቡን የመጠበቅ ኃላፊነት ያለው ሌላኛው ቡድን ላይ ነው እንጂ አገዛዝ ነኝ መንግስት ነኝ የሚለው አካል ላይ አይደለም ያለው። ህዝቡ ላይ ከፍተኛና መጠነ ሰፊ ውድመት እያደረሰ ህብረተሰቡ ላይ ከፍተኛ ጉዳት እንዳይደርስ ጥንቃቄ በማድረግ ህብረተሰብ ንጹሃን እንዳይጎዱ ለማድረግ ከፍተኛ ጥንቃቄ ነው እየወሰደ እንቅስቃሴ እያደረገ ያለው። እንግዲህ የፋኖ ኃይል ነው፣ አፋብን ነው። ያገዛዙ ኃይል አለኝ የሚለውን የጦር መሳሪያ ያለምንም ተጠያቂነት ያለምንም ከልካይ በፈለገው አቅጣጫ እንደፈለገ እያስወነጨፈ እንዳለ እየሰማን ያለ ነው። በየዕለቱ የሚደርሱን ምስሎች እናያለን። የቁም እንስሳ ከብቶች ሲቃጠሉ እናያለን። ንብረት ሲወድም እናያለን። የአርሶ አደሩ እንደዚሁ ማሳ ሲወድም እንመለከታለን። ህጻናት ሲገደሉ እናያለን። ቤቶች ላይ መድፎቹ ከባድ መሳሪያዎች ሲወድቁ እየተመለከትን ያለ ነው። እንዲህ አይነት ነገሮች አሉ። በአንጻሩ ግን ገባሁባቸው በሚላቸው አካባቢዎች ላይ ደግሞ ገባው እያለ ከፍተኛ ፕሮፓጋንዳም ሲነዛ እንመለከታለን። እና በእርግጠኝነት የምነግራችሁ ነገር ይሄ ዳሞት እና ሌሎች ጎጃም አካባቢዎች ላይ በተለያየ አካባቢ ላይ እየገባ ያለው ኃይል ልክ የፋሽስት ሰራዊት የገጠመውን ሁኔታ የሚገጥመው እንደሆነ በግልጽ ማወቅ ይገባል። ይሄ የሚገባው ኃይል በአጠቃላይ የሚወጣ ኃይል አይደለም። ሳድሊ ነገ ኮሎኔሎቹ ተማርከው እኛ ቃለ መጠየቅ እንደምንሰራላቸው በዚህ አጋጣሚ በእርግጠኝነት መናገር ይችላሉ። እዛ የሚገቡ ኮሎኔሎች ፎቶ አትልቀቁ፣ ደስ ብሎናል እያላችሁ ፎቶግራፍ አትለጥፉ። አንድ ከተማ ላይ በትገቡ ፋኖ ካፈገፈገ ከተማ ለቆልህ ያከፈገፈገበት ምክንያት ፒውርሊ ወታደራዊ ነው። ይሄንን ባለፉት 3 ዓመታት በቀጥታ ወታደራዊ ትንተና ስንሰጥ እኛ በየዕለቱ በኤቢሲ ለማሳየት ሞክረናል። ብልጽግና ወደ አንድ ከተማ ሲገባ በድል አድራጊነት ስሜት እንዳይናገር፣ ምክንያቱም መንግስት ነኝ የሚል አካል ነው። እነዛን አካባቢዎች ለቅቄ ነበር የሚለውም ሽንፈት ነው። አንድን አካባቢ ከፋኖ አስለቀኩኝ ብሎ ጀነራሉ ጭምር ሳይቀር ሰልፊ የተነሳ ከወታደሮች ጋር ከለቀቀ ይሄ ወታደራዊ ድል አይደለም። ኤኒቲንግ ሌስ ዛን ቶታል ቪክትሪ ለብልጽግና ሽንፈት ነው። ፋኖን አናይሌት ማድረግ አልቻለም ማለት ብልጽግና ተሸንፏል ማለት ነው። የፋኖ ቲዮሪ ኦፍ ቪክትሪ ብልጽግናን ድል መንሳት፣ ኮምፕሊት ድል መንሳት ሰከንድ ሌየር ኦፍ ቪክትሪ። ፋኖ ብልጽግና እንዳያሸንፍ መከላከል ድል ነው ለፋኖ። አንድን አካባቢ ላይ ተረጋግቶ እንዳይቆጣጠር ማድረግ ድል ነው ለኢንሰርጀንቶች። የሆነ ከተማ ገባን የሆነ ከተማ ወጣን ማለት እንደ ድል ተደርጎ በጀነራሎች መነገር ተጀመረ ማለት ያ ጦር በእርግጠኝነት ተሸንፏል ማለት ነው። ያንን አካባቢም ተቆጣጥሮ መዝለቅ አይችልም ማለት ነው። እና ሰሞኑን የተመለከትነው ነገር በዛ አካባቢ ላይ ደጋዳሞት ፈረስ ቤት ገባን ተብሎ ከፍተኛ የሆነ ድል የከፍተኛ የፕሮፓጋንዳ እንትን ለማድረግ ጥረት እየተደረገ ነበር። በዛ ደረጃ ፕሮፓጋንዳ ሲሰራበት በግልጽ የፋኖ አመራሮችም አፋምና አመራሮችም በተለያየ መንገድ በማህበራዊ ሚዲያቸው አንዳንዶቹ የሚያስቀምጧቸውን ነገሮች እየተመለከትን ነበር። በግልጽ የሚያስቀምጧቸው ነገሮች ምንድናቸው? የትም ቦታ ላይ አይደለንም ማለት የትም ቦታ ላይ አለን ማለት ነው ይላሉ። ስትራቴጂካሊ ፈረስ ቤት ሲመጣ ያገዛዙ ኃይል እነሱ በሚፈልጉበት በራሳቸው እቅድና በራሳቸው ቦታ ላይ ነው የሚገኙት። ከዛ ውጪ መቼ ላይ እንዴት አድርገው እንደሚመጡ አገዛዙም አያውቅም። ስለዚህ ሲገባ የሉም። የትም ቦታ ላይ ሲሄድ እነሱን አያገኝም። የሚያገኘው ንጹሃንን ነው። የሚያገኘው የአርሶ አደሩን ሰብል ነው። የሚያገኘው የአርሶ አደሩን ቤትና የነዋሪውን መኖሪያ ቤት ነው የሚያገኘው እንጂ ተዋጊውን ኃይል በቀጥታ አክሰስ ሊያደርግ የሚችልበት እድል የለም። ያ ሆኖ ትላንትና እንግዲህ ያንን ፉከራ ሳይጨርሱ ዛሬ ደግሞ እየሰማን ያለነው ነገር እንዳለ የገባው የብልጽግና ጦር በእነዚህ አካባቢዎች ላይ ሁሉ ተከቦ ነፍስ ውጪ ነፍስ ግቢ ላይ እንዳለ እየሰማን ያለ ነው። በጣም በርካታ አካባቢዎች ላይ ኦልሬዲ ምርኮኛው ኦልሬዲ ጦሩ ራሱ እርስ በርስ መታወከስ እንደጀመረም ጭምር እየሰማን ያለ ነው። በጣም መጠነ ሰፊ ውጊያ ነው በነገራችን ላይ እየተደረገ ያለው በጎጃም። ቴዎድሮስ ላይ ጠንካራ ህዝብ ነው። የትግሉ ባለቤት ራሱ ህዝቡ። የአማራ ትግል በዛ ልክ ጎጃም ላይ በተሰናሰለበት ልክ ሁሉም የአማራ አካባቢዎች ላይ መሰናሰል ቢችል ኖሮ የአብይ አህመድ እድሜ ይሄን ያህል ጊዜ ባልቀጠለ ነበር። በጣም ጠንካራ ህዝባዊ መሰረት አለው። በጣም ጠንካራ ከምታስቡት በላይ። ምክንያቱም ህዝቡን ማሸነፍ የተቻለው ፖለቲካሊ ነው። አስፈራርተኸው ልትገዛው አትችልም። አሸማቀኸው ልትገዛው አትችልም። ሀብት ንብረቱን አውድመ ልትገዛው አትችልም። ሃይማኖትና ቅርሶቹን አውድመ ልትገዛው አትችልም። ልታንበረከከው የምትችለው ህዝብ አይደለም። የሚገዛው መተማመን አጤ ኃይለሥላሴም ጭምር በነገራችን ላይ ወደኋላ ሄዳችሁ ከአጤ ኃይለሥላሴ ጋር የነበረውን ነገር ጠይቁ፣ አንብቡ። ያልተላከ ሽማግሌ አልነበረም። ያልተላከ ጀነራል አልነበረም። በኋላ እሳቸውም ተገንዝበው
ብቸኛው ከጎጃም ጋር ይሄንን ችግር ሊፈታ የሚችልበት ምክንያት ፖለቲካዊ ነው። ተጨባጭ ሐቀኛ ውይይት ካልሆነ በስተቀር ያን ችግር ሊፈቱ የሚችሉበት ምንም እድል እንደሌለ የተገነዘቡበት ነበር የነበረው ማለት ነው። ዛሬ ጎጃም መላ አማራ መላ ወገኑ በሁሉም አካባቢ ላይ በዚህ አቅምና በዚህ ቁመና ላይ ባለበት ጊዜ ላይ የጎጃምን ህዝብ ላንበረክካለሁ የሚል ሞኝካና ተላላ ካልሆነ በስተቀር ምንም አይነት ውጤት እኔ ራሱ ጀነራል መሐመድ ተሰማ ጎጃም ላይ ሊማረክ ወይንም ደግሞ ጎጃም ላይ ምን ሊሆን እንደሚችል መገመት ይችላል። በጣም ትልቅ አቅም ያለበት አካባቢ ነው። በጦርነት የአማራን ህዝብ አንበረክካለሁ ማለት ላለፉት 3 ዓመታት ያወጣችሁትን ወጪ ያስጨረሳችሁትን የሰው ኃይል ደግማችሁ ከማስጨረስ የዘለለ የአርሶ አደሩንና የንጹሃንን ህይወት ከመቅጠፍ የዘለለ የኢትዮጵያን ሀብትና ንብረትና ቅርስ ከማውደም የዘለለ ምንም አይነት ውጤት አታመጡ እና በንጹሃን ላይ በወገኖቻችን ላይ በህዝባችን ላይ የምታደርጉትን ነገር አቁሙ። ከቻላችሁ ጦራችሁን ከዛ አካባቢ ላይ አውጡ የሚለውን ነገር በዚህ አጋጣሚ ለማስተላለፍ ነው። ይሄንን አታደርጉም ከተባለ ግን የሚሆነውንና የሚመጣውን ውጤት ደግሞ በጸጋ ተቀበላላችሁ። ስለዚህ ሳላቂ ነው የገባውት የሚል የተማረከ ኮሎኔል ነገ ፕሮግራም ሰራለው ይመጣል። እንትና ኮሎኔል ገሌ ተማረከ ሲባል ሲማረክ ደግሞ እኛ ምንም እናቀው ነገር የለም ከመንገድ ላይ ነው አፍሶ ያመጡን ይላል። ከዛ ያው የፈረደበት መከረኛ ህዝብ ቁስሉን ሲያጥብ እናሳያለን፣ እንጀራ ሲያጎርሰው እናሳያለን፣ ልብስ ሲቀይርለት እናሳያለን፣ ገንዘብ ተዋጥቶለት በሎዳ ሀገር ሂድ ቤተሰቦቹ ጋር በስልክ አገናኙት እየተባለ ደግሞ ሲሰራ እናያለን። ይሄ ህዝብ ምግብ ሲያቀብል የሚያሳዩ ቪዲዮዎችን ባሳያችሁ ሰራዊቱ በተለያዩ አካባቢዎች ላይ ሲዘምት በነበረባቸው በርካታ አጋጣሚዎች እንዴት ደጀን ሆኖ ያንን ሰራዊት ሲጠብቅ የነበረ ማህበረሰብ እንደነበረ ላሳያችሁ ይችላል። በጣም በርካታ ቪዲዮዎች ዛሬ እዛ ህዝብ ላይ ዘምተው ነው ከዚህ ህዝብ ጋር እየተዋጉ ያሉት ማለት ነው። በዚህ ሂደት ውስጥ ነው ናሽናል ዳያሎግ እያደረግናል አለን የሚሉት። ሀገሪቱ ያለችበትን ተጨባጭ ሁኔታ ከዚህ መረዳት ትችላላችሁ። ሽመልስ ጽምዶን በተመለከተ 11ኛው የጨፌ ጉባኤ ዛሬ ተካሂዷል። በዛ ላይ መልእክቶችን አስተላልፏል። በጣም በከፍተኛ ቁጣ ሲናገር ነበር። ጽምዶን እናፈርሳለን፣ ተጣማጆቹን እንበትናለን፣ በሬዎቹን የኛም ወደዛ ሄደውን በሬ እንመልሰዋለን፣ ካልሆነም ደግሞ እርምጃ እንወስድበታለን በሬው ላይ እያለን ያለው ከፍተኛ ዛቻ ቁጣ ያለበት ንግግር ሲያደርግ ነበር የዋለው ዛሬ። አልቲሜትሊ እንደዚህ አይነት ንግግሮች ለምን ይነገራሉ የሚለውን በደንብ እናነሳለን። ከሚላቸው ነገሮች የተወሰኑትን ላሰማችሁና በዛ ላይ ሐሳብ አስተያየታችንን እናክላለን። ወሪ ወልጭ ጨመደምት እና ጨመደመን ሞ ነማፍቆቱ ፋላ ወልጭ ጨመደመን ቆትዮኒ ቶኮ ከረባሃት ቆትዮኒ ቶኮ ከረሊጣት ጨመደመ ካናን ቆቱፍ ያለን ወራች ጀለት ጨመደመኒ ኮሉ ገልቱማዳን ዲና ጀለት ገለኒቱሞ ዋዬ ቀብሶ ኡመት ኦሮሞ ፊ ዋዬ ኩለንታን ቀብሶ ኡመት ኦሮሞ ሰደርካ ይረገ ኮመቹ ፊ ጋፈቹ በርባዱ ኢሳፊሞ አቡካቶ ፈካቱ ዲናት ኮሉ ገለኒ ወረ ኦሮሞ ዲጉ በርባደን ወረ ኦሮሚያ በሌሱ በርባደኒት ኮሉ ገለኒት አፋን ጀራታ አኒት ኢርኮ ጀራታ አኒት ወረ ኦሮሞ ሞርመ ሙራኒ ሙከት ፈኒሰን ፋና ሂሪራኒት ኢሳን ፋና ኦቱ ኡመተ ኬኛ ወራነኑ ኢሳን ፋና ኡመተ ኬኛ ረቶቱ ኦሎ ለገገሰኑ አሲን ገረገራኒሞ አኩማ ወራቤስ ቢየሰን ቤክኔት ዳቄ ጋፈተ ሰነታ አንጀቻለ ያ እንግዲህ ክሊርሊ እንግዲህ ዛሬም የሚያነሳው ነገር የሚፈርስ ክልል ይፈርሳል እየተባለ እንትን የሚለውን የጠላቶቻችን ፍላጎት ነው፣ ኦሮሚያን የማፍረስ ፍላጎት ነው የሚለው። ስለዚህ ክልሎች በተለየ መንገድ ሊዋቀሩ ይችላሉ እየተባለ የሚነገረውን አሉባልታ በተመለከተ በከፍተኛ ደረጃ በቁጣ ነው የሚናገረው። እንኳን ክልል ሊፈርስ እያለ ማለት ነውና በቁጣ ነው የሚናገረው። ይሄንን እንደውም ክልሉ እንዲፈርስ የሚፈልጉ ኃይሎች ጋር አብሮ ተጠምዶ በጽምዶ የሚሰራው ኃይል እያለ በትግል የሚያደርጉ ኃይሎችን ጸረ አገዛዝ ጸረ አብይ አህመድ ትግል የሚያደርጉ ኃይሎችን ለመወንጀል ለመኮነን ጥረት ያደርጋል። ከጠላቶቻችን ጋር ተሰልፈው ኦሮሚያን ማፍረስ ከሚፈልጉ ኃይሎች ጋር ተሰልፈው እያለ ታርጌት የሚያደርገው ብዙ ጊዜ ኦኤልኤን ነው። በንግግሩ በዛ መንገድ ሲናገር ተሰሙታላችሁ። አንደኛው ጥምዶ ወደ ምዕራብ ወደ ምስራቅ፣ አንደኛው ወደ ሰሜን የተጠመደው ነው የሚለው። ሁለት ኃይሎች ናቸው የተጠመዱት ነው የሚለው። አንደኛው ወደ ሰሜን ተጠምዷል፣ ሌላኛው ሁለት በሬዎች ናቸው ነው የሚለው። በሬዎቹ ወደ ሰሜንና ወደ ምስራቅ የተጠመዱ ናቸው ነው የሚለው። ከኛም ወስደው የኛንም በሬ ጠምደውታል ነው የሚለው። ይሄ የኛ የተጠመደውን በሬ ከቻለን እንመልሰዋለን፣ ካልተቻለ ደግሞ እርምጃ እንወስድበታለን እያለ ነው የሚናገረው። ከዚህ ንግግሩ እንግዲህ ኢትዮጵያ ውስጥ በጣም የሚያስደንቅ ነገር ነው ያለው። ፖለቲካሊ ሁሌ የምሰማቸው ነገሮች ማለት ነው። አሁን እሱ ታርጌት አድርጎ ከአማራ ኃይሎች ጋር ከትግራይ ኃይሎች ጋር ትሰራላችሁ ብሎ ታርጌት አድርጎ የሚናገረው ኦኤልኤን ነው።
ብአዴን ደግሞ ታርጌት አድርጎ ከሌሎች ከጸረ አማራ ኃይሎች ጋር ትሰራላችሁ ብሎ የሚናገረው ፋኖን ነው። የፌዴራል መንግስት ነኝ የሚለው የሽመልስ አብዲሳ ሌላኛው መንግስት ኦህዴድ ወይንም ደግሞ የኦህዴድ የፌዴራሉ ብራንች ደግሞ ታርጌት አድርጎ ከሌሎች ሀገራት ጋር ተጣመደብኝ የሚለው ደግሞ ህወሓትን ነው። ሁሉም ኃይሎች ሽመልስ ሲናገር ሌሎቹን ኃይሎች ሁሉ የኢትዮጵያ ጠላት የኦሮሞ ጠላት አድርጎ በተለይ ሰሜን ኃይሎችን ይናገራል። አብይ አህመድ ሲናገር ወይንም የፌዴራል መንግስት ነኝ የሚለው አካል ሲናገር የትግራይ ኃይሎችን የኢትዮጵያ ጠላት አድርጎ ለመናገር ይሞክራል። የብአዴን ደግሞ ሲናገር ያው ብአዴን አጠገቡ ላይ ያለው ፋኖ ነው። ፋኖን ደግሞ የጠላት ተላላኪ አድርጎ ለመኮነን ጥረት ያደርጋል። ሁሉም በተለያየ መንገድ ታርጌት አድርገው የሚናገሩት የየራሳቸው አካል እንዳለ ትረዳላችሁ። እነዚህ ኃይሎች ሁሉ የሚከሰሱት ጸረ አገዛዝ ትግል ስለሚያደርጉ ነው። በዋናነት ግን በእነዚህ ኃይሎች መካከል ትብብር እንዲደረግና በጋራ እንዲቆሙ እንደማይፈለግ በዋናነት ያም ለአገዛዙና ለስርዓቱ አደጋ እንደሆነ በእነዚህ ሰዎች ንግግር በየዕለቱ የምንሰማው እንደሆነ ትረዱታላችሁ ማለት ነው።